አያገባም ማ አሁንማ በቃ ልትለየኝ ነው እኮ አይደለም ሚስት አያገባም እኔ እያለሁ እንዴ እንዴት ነው የሚያገባው ማለት እኔ ሚስት አይደል ነው እንዴ ሚስት እኮ ነኝ እኔ እኮ እንዴት አልገባኝ እንዴት አይገባህም በቃ ሚስት ነኝ እኔ እኮ ሚስት ነኝ በቃ እየመጣሁ ገናኘዋለሁ ምን እለዋለሁ ከኔ ሌላ ምን ይሰራለታል እኔ ያለሁለታል ኑሮስ ልጅ ወይ ጉድ ልጅ ተማሪ ነው ገና ዩኒቨርሲቲ ተማሪ በቃ አሁን ሊመረቅ ነው በቃ መለጠኝ ወይኔ ባሌ ወይኔው ባሌ እንዴት እንደምወደው እኮ እንዴት እንደምወደው አማረኝ ግን አንቺ አይነ ጥላ አውቄሻለሁ እያለ ጀርባው እንዳለ ጠቁሯል እየቀጠቀጠኝ በቃ ጠቁሯል ቀጠቀጠሽ አዎ በቃ እኔ እንደው ልሂድ አልፈልግም አልኩት ጠቋርኩን ቆይ እያለ ነበረ አንተ ጠቋር ለምንድን ነው አብረህ ያለው ትቀልዳለህ እንደ አብሬ እንዴት ወለድኩት ይሄ ደግሞ ፈጣጣው ጠቋር ይባላል ፈጠጥ ነው እንጂ ፈጠጥ ነው ባህሪያችን እንዲህ ነው በየሰዓቱ በየሰከንዱ የሚቀያየር በየጊዜው ይቀያየራል ለብቻችን ሆነን ይቀያየራል ማህበራዊ ህይወት ውስጥም ኖረን ይቀየራል ቤተሰቡም ውስጥ ይቀየራል በግልም ለብቻ ትቀየራል ለብቻ ማንም ሳይቀይር እዛው ውስጥ ተቀይረህ ትገኛለህ በቃ እኛ እኮ እንሰማለን እኮ ሲም ካርድ መቀየር ነው ብለህ የለ እንደ አንተ በቃ መቀየር ነው እኛ እኮ እናጨናንቋለን ሰው ምናምን እንዳያወራ የሰው ፍቅር አለው ምን አለው ምናምን ተቋር አቤት አንቺ ሴቷ አቤት ወዬ ምን ላድርግ ሴት አይደል ነው እንዴ ወዬ ይላሉ ሴቶችም እዚህ ነኝ ተቋቁሎ ይመጣሉ እዚህ ክለብ ነው ቡቲክ ነው የምትመጡት ይሄ እኮ እኛ እናያለን እኮ በቃ እኛ ነን እኮ የምናኳኩላቸው በቃ እናኳኩላቸው አባታችን እኔ ልሂድ በቃ ምንድነው አስለፈለፍከኝ በቃ እሺ ተቋር ትሄዳለህ አልሄድም ለምን ታገላለሁ በቃ ተዳክሜያለሁ በቅዱስ ቁርባን በምን ግን በቃ አቅሜን እጠራለሁ ትንሽ ወይኔ ሳላሳካ እንዴት ከስንት ዘር እኮ ነው የመጣሁት ከ28 ዘር ዝም ብለህ ውጣ ትለኛለህ እንዴ ተከራይቼ እኮ አይደለም የገባሁት እኮ ከስንት ዘር ነው የመጣሁት ተከራይተህ አይደለም የገባው አዎ በቃ ራሳቸው ነው የጠሩኝ በቃ አዋረደኝ ይሄ ውሻ አዋረደኝ ግን የስንት ዘመን ዘር ነህ የ28 እስቲ ቁጥር ወዴት እቆጥርልሃለሁ ወደ ዘሩ ቁጥር ለምን እቆጥራለሁ አልቆጥርም እንዴ ምን ብዬ እቆጥራቸዋለሁ እሱ ሞተው የለ እንዴ ሞተዋል በቃ ከዛ ነው የመጣሁት ምን አገባኝ እኔ ዞር በላይ አሉኝ ወለዳለሁ አብሬ ምን ቸገረኝ ይሄም አባቱም ውሻ እዛ ጋር አለ አይደለም ሲሞቱ ለምን አንተ አብረሃት ሞትም እንዴትም እተላለፋሉ ለምሳሌ እኔ እኮ አሁን እሷን ቢወልድ ኖሮ ልጁ ላይ ቁጭ እላለሁ እሱ ሲሞት ልጁ ላይ ያለው እሰየው ተመስገን ነው እቀጥላለሁ ደግሞ ቆምኩኝ እዚህ ጋር ግን ቆም አባቱ የት አለ እዛ ጋር ነበረን እንጂ አለ ጥራው አባቱ ንጉሴ ጥራው የት አለ እዛ ጋር ነበር ኧረ ንጉሴና እባክህ ተቃጥለናል እቴ አባቱ ንጉሴ በል እንጂ አባቱ ንጉሴ አንተ ምን ሆነህ ታዲያ እሱ አባቱ ከሆነ አንተ ምን ሆነህ እኔ ያው ምን ልበል በቃ እንጃ ጋላቢው ነኝ እኔ ፈረስ ጋላቢው አንተ ጋላቢው እኔ ጋላቢው እሱ አባት ልጄ ይላል እኮ እሱንም እኔንም አባቱ ይምጡ ወደዛቸዋለሁ ለሁለቱም እኮ ከማን ነው የተወለድከው ግን ስትወለድ ዋናው ለዚህ የቆመው ሰውዬ ከሱ ነው አብረን ነው የምትወለደው አዎ ከእናቱም የጨሌ መንፈስ ምናምን ነበሩ እነሱ ፈሩ ሄዱ በቃ ሸሹ እኔ ብቻ አብሮ እንደዚህ እንደሚወለድ ያውቃሉ አላውቅም እናቱ ግን ከሞተች በኋላ ነው እንዳለባት ማቀው ከሞተች በኋላ ነው ያወቁት ከአንድ 5 ዓመት በኋላ ነው ባገባኋት 4 ዓመት ልጅ እያለ ነው የሞተችው ይንቀጠቀጣል እኮ ይላል እኮ እናቱ እንደዛ እንዳለባት እኔም በማላውቃት ጊዜ ነው ያገባኋት እርግጥ ምክንያት እያረገች አባቴን እረዳለሁ እያለች በዓላት በሆኑ ጊዜ ለቅዱስ ዮሐንስ ለምናምን ትሄድና እዛም ልኮዋን እንደምትፈጽም ተረድቻለሁ እሱ እንግዲህ በእናት በኩል ነው አዎ በእርሶ በኩል እንደመጣ ግን አያውቁም መቼ ያውቃል እኛ እኮ እንነግረዋለን ልጁ ይነግረዋል አንድ ቀንማ ቁጭ አድርጎ ነገረው በቃ አትወጣም በቃ በሰማቶ ይዤሃለሁ አትወጣም አለ አሁን ካንተ ነው የመጣው ይኸውልህ በቃ አንተ ጣራ አትታትነት አንተ ራስህ አትናገርም ተቋሩ ለምን እናገራለሁ እንዴ እኔ ከዘር ማንዘር ነው የመጣሁት አትልም በል እኔም አውቄ እሱ ላይ ሆኜ አከራክራችኋለሁ እኔ እንደዚህ ነገር የለብኝም ይላል እሱ ደግሞ እሺ ኧረ እዚህ ውስጥ እባክህ ተደብቋል ይላል ከዛ እጅሬ ነቃብን በቃ በሚስጥር ማድረግ ጀመረ ሰማዕቷ ይላል እሷ ነች ደግሞ ከነ ዘንባቧ እየገረፈች ያወጣችኛው ቁጭ ብዬ ነበር ዳና ዩኒቨርሲቲ
የ5ኛ ዓመት የዩኒቨርሲቲ ተማሪ ነው። ዘንድሮ ይመረቃል። አሁን ፓረንት ወጥቶ እዚሁ ነበር የከረመው። ከዛ ዩኒቨርሲቲ እንትኑን ለማቅረብ እንደሄደ እዛ ከሄደ በኋላ ትንሽ ይሄ ዩኒቨርሲቲ ውስጥ የመሬት መንቀጥቀጥ አዋሳ ዩኒቨርሲቲ ነው የሚማረው። ያ ተከሰተና ትንሽ ጊዜ ተዛቡበት ለማቅረብ ማለት ነው። ከዛ በኋላ እንትኑን ካቀረበው በኋላ አዋሳ አርሴማ ገዳም ገብቶ ለ15 ቀን ያህል እዛ ቆይቶ ነው የመጣው። አሁን እዛ ሰንብቶ ነው የመጣው። ስለዚህ አሁን ከመጣ በኋላ ቁርባንም ቆርቦልኛል፣ እኔንም አቁርቦኛል። አሁን ስጋው አደርጋለሁ። ስለዚህ አባቴ ነው ማለት ይችላለሁኝ። አባቴ ነው ማለት ይችላለሁ። በመንፈሱ በቤተ ክርስቲያን እንትኑ በጣም ሄዷል። በእውነት እግዚአብሔር ለዚህም አበቃልኝ። ፈጣሪ ይመስገን። ለዚህም በዛሬው ቀን ይዞኝ የመጣው እሱ ነው። ለዚህም ያበቃኝ እሱ ነው። እግዚአብሔር ይመስገን። ልጆት ሳይሆን አሁን አባቶት ነው። አባቴ ነው። በመንፈስ አባቴ ነው። የመንፈስ አባቴ ነው። ቆራቢም እንደሆነ ያደረገኝ ታግዬ እኔ ብዙ ነገሮች አሉ። ያንተ ውጣ ወረድ አለብኝ። ብዙ ነገር አለ። በዚህችው ይችን ነገር ንብረት መቼም አስቸጋሪ ነገር ነው። እሱን ወለድኩኝ። እሱ ባይኖር ቤተሰቦቿ እነኛ አምልኮውን እየሸሹ እሷ ሶስተኛ ታናሽ እህታቸው ነኝ። ግን ይህን አምልኮ ለእሷ ነው የሰጧት እዚሁ አዲስ አበባ እያሉ እና ያንን ሁሉ አላቅም ነበረ። ስለዚህ በዚህ ንብረትም መፈታተን ስለነበረ ይሄ ሁሉ ውጣ ውረድ አለብኝና አንተ እስከ በቃህልኝ ድረስ እግዚአብሔር ካለ ከዛ በኋላ ያደርሳለሁ። እባክህን ዛሬ የተለያዩ ቦታዎች መቆም አለ። ቃለ እግዚአብሔርን ሁሉን እናውቀዋለን እና ካፍ ብዙ ነገር ይወጣል። ቆርቦ ይሄ ሁሉ ንስሐ ነውና እባክህ ልጄ ትንሽ ታገሰኝ ብለው በምንም ብሎ በንስሐ አባቴ በምን ሁሉ ተፈታትኖ እኛ እንግዲህ ከአቅማችን በላይ ነው፣ ትምህርቱ ከኛ በላይ ሄዷል ብለው አባቴ ምንትን ስላደረጉኝ ከእንግዲህ ወዳማ ለእሱ ያልሆነ ምናምን ብዬ ቁርባኑንም ለወስች እያለው አባቴ ነው የንስሐ አባቴ ጋር ሁለተኛው ንስሐ አባቴ ነው እና አሁን ዘንድሮ ተመራቂ የኢንጂነሪንግ የውሃ ኢንጂነሪንግ ያጠና ልጄ ነው። ይሄ ነው እንግዲህ አሁን ራሱ መከራውን አሳየ ነው። አሁን ፕሬዘንቴሽን ነበረው፣ በጣም የሚገርም ፕሬዘንቴሽን ነበረው። አውቀን አደነባበር ነው። ከዛ ቀጠቀጠ። ገብቶ መጀመሪያ በሰማዕቷ ስም ገዝቻለሁ ንቅንቅ እንዳትል በቃ አውቄ ፊቱ ላይ ግርድ አደረጓሉ። እሱ ግን ተቋቁሞ በቃ አስተማሪዎች ምኖችን አሸነፋቸው። በቃ ጥያቄው እንዳለ መለሰብኝ። እኔ እንዳይመልስብኝ ነበረ ጥረቴ። በቃ እንባ እየተናነቀው መለሰ። በቃ ምን ላድርገው በቃ አልቻልኩትም፣ አቃጠለኝ። በቃ ሙሉ ቤተሰብ እንዲህ አይነት ትግል የሚያውቁ ሰዎች ለሀገርም ለወገንም ያስፈልጋሉ። የመናፍስትን ጉዳት በሚገባ የተረዱ ሰዎች ለነገው መራራትና ለነገው ጊዜ የሚበጅ ትውልድ ለመሆን የመጀመሪያው ደረጃ አካሄድ የጠላትን ምስጢር ማወቅ ነው። ከዛ በኋላ ነው ያለውን ነገር በሚገባ ለማለፍ የሚያስችለውን መንገድ ከእግዚአብሔር ለማግኘት እድል የሚከፈተው። አለ እግዚአብሔር በዮሐንስ ወንጌል ምዕራፍ 18 አለኔ ምንም ማድረግ አትችሉም፣ በቃ አለ፣ ተደመደበ። በቃ አለኔ ምንም ማድረግ አትችሉም። የቲዎሪ ዓለምን ሁሉ አየነው። አለኔ ምንም ማድረግ አትችሉም ያለው እንችላለን ብለው የዛቱ አልቻሉም። እንችላለን ብለው ብዙ የታገሉ አልቻሉም። እንደውም ወደማያውቁት አይነት ድንቁርና ተለውጠዋል። በሮሜ ምዕራፍ 1 ቁጥር 28 ላይ ይላል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እግዚአብሔር የሌለው ሰው ሁሉ የማይረባ